ውዶችዬ ያው መቼም ሁሌም እየነገርኳችሁ ነው። ላይክ አድርጉልኝ። ሀቂቃ በአሁኑ ሰዓት ዘጭ እያለ ነው ኢትዮቤ። ለምን እንደሆነ በምን ምክንያት እንደሆነ አላውቅም። አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የዜዶ ወይም የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። የኔ ወዶች አብዛኞቻችሁ የምጠይቁኝ የውፍረት ሙሉ ውፍረት መቀነሻ ከቦርጩም ጭምር ውፍረት መቀነሻ ብላችሁ እየጠየቃችሁ የነበረ የአብዛኞቻችሁ ጥያቄ ነው። አይ ቡናው መተው አለብን፣ ጨጓራ አለብን፣ ልብ ድካም ይኖርበታል ምናምን ለምትሉኝ ሁላችሁ መልስ ይሆናችኋል ብዬ ተስፋ አደርጋለሁ። ይሄን ቪዲዮ ግን ይሄ ቪዲዮ እስከ መጨረሻ ካላዳመጣችሁት ምንም አይነት ዋጋ ፋይዳ የለውም። መጀመሪያ በደንብ አዳምጡኝ። እናንተ ጆሮ ሰታችሁኝ የምታዳምጡኝ ከሆነ በዚህ ቪዲዮ ላይ የሁላችሁም ጥያቄ መልስ ታገኛላችሁ ብዬ ተስፋ አደርጋለሁ ማለት ነው። አሁን አብዛኞቻችሁ ዜድዬ ኔስካፌ በጣም እንትን ይላል፣ ከለመደብን ሱስ ይዘናል፣ ከለመደብን ልብ ድካም ያመጣብናል፣ ከለመደብን ጨጓራ ያመጣብናል። ብዙ ጥያቄ አለ በኔስካፌ ዙሪያ ማለት ነው። እና ውዶችዬ ከቦርጫቸው ጭምር ቦርጭ ለማጥፋትም ሆነ ሙሉ ሰውነት ለመቀነስ ለምትፈልጉ ብቻ ነው ይሄን ቪዲዮ የሚመለከተው ማለት ነው፣ የኔ ቆንጆዎች ማለት ነው። እና ስለዛ የኔ ውዶች እና የኔ ማሮች እዚህ ጋር የምታዩት መስከ እንትን ነው። ይሄ ምንድን ነው? ከሙን ነው ማለት ነው። እንደሚታይ ይሄ ከሙን ነው። እዚህ ጋር ደግሞ ሎሚ አለኝ፣ እዚህ ጋር ደግሞ ዝንጅብል አለኝ ማለት ነው። አያችሁት? እዚህ ጋር ዝንጅብል አለኝ ማለት ነው። ምን አረጋቸዋለሁ መሰላችሁ? ይሄን ዝንጅብል ምን አረገዋለሁ መሰላችሁ? እንደ ግማሹ ከፈለጋችሁ በጣም ወፍራም ከሆናችሁ፣ በጣም ከመጠን በላይ ወፍራም ከሆናችሁ ሙሉ ማድረግ ትችላላችሁ። አይ መካከለኛ ነኝ ውፍረቴ ቀስ ብዬ ቀንሳለሁ ለምትሉ ከሆነ ግማሽ ሎሚ ማድረግ ትችላላችሁ። ማታ ላይ ላይቭ ላይ ያው አብዛኛው የኔ ቪዲዮ ተከታታዮች ቀጥታ በቲክቶክ ነው ስለምትመጡ እኔ ለእናንተ ላስጠብቃችሁ። አሁን ማታ ላይ 150 ኪሎ የሆነች ልጅ ገብታ ነበር አይደለ? ፎቶዋ ማሳየታለች። እንደውም አናምንም ብለን በጣም ተከራክረን ነበረ። 150 ኪሎ ማለት በጣም ከባድ ነው። በነገራችን ላይ በሴት ልጅ በጣም የበሽታ ተጋላጭ ነው የምትሆነው ማለት ነው። እና ስለዛ እናንተም ውፍረታችሁን ለመቆጣጠር የምትፈልጉ ከሆነ ውፍረታችሁ እናንተ በእጃችሁ ነው ያለው። ምግብን መቆጣጠር ከፈለጋችሁ ቀላል ነው ውፍረት ለመቀነስ ማለት ነው። ስቴፕ አዳምጠው። እዚህ ጋር ከሙኑን አንድ ማንኪያ ታደርጉትና ውሃ ላይ ታፈሉታላችሁ። ካፈላችሁት በኋላ ይህም ሲፈላ ላይሙኑን ቆራርጣችሁ ከሱ ጋር ማንተክተክ ነው ያለባችሁ። ዝንጅብሉ ፈቅፍቃችሁም ደግሞ እንደዛው አንተክትኩት ማለት ነው። ግን በቀን አንዴ ነው የሚፈቀደው ይሄ ነገር ማለት ነው። ምክንያቱም ዝንጅብልና ሎሚ ሲጨመር እንደ አሲድ ነው የሚሆነው ማለት ነው። ስለዛ ሰውነታችን ላይ አሲድ እንዳይፈጥርብን በቀን አንዴ ጠዋት በባዶ ሆዳችን ነው የምንጠጣው ማለት ነው ውዶችዬ። ይሄ የምነግራቸው እኔ ብዙ ጊዜ ከሙን በሎሚ ጠዋት ማታ ጠጡላቸዋለሁ። ያው ዝንጅብል ስለሌለበት ማለት ነው። የዝንጅብል ጨጓራም የማቃጠል እንደገና ስብም የማቃጠል ብዙ ነገር ፋይዳ አለው። ያው ዝንጅብል የማያውቅ ሰው የለም ብዬ አላምንም እና ማለት ነው የኔ ወዶች። እና ደግሞ አንዳንድ ነገር የምንመገበው ምግብ ነገር የለምትሉ ሁላችሁም ውዶችዬ የምትመገቡት ምግብ ነግሬያችኋለሁ። በነገራችን ላይ የውፍረት መቀነሻ እናንተ እስካሰባችሁ ድረስ ውፍረት ለመቀነስ እስካሰባችሁ ድረስ እዚህ ጋር እናንተ የምትመገቡት ምግብ ወይም ወደ ሆዳችሁ የሚገባውን ነገር መቆጣጠር በእናንተ እጅ ነው። ገብታችኋል አይደለ? አሁን አንድ እህቴ ማለት ነው ማታ ላይ ላይቭ ላይ ወጥታ እንደተናገረችው እኔ ከነ መረጃው ነው ይዤላችሁ የምመጣው። በነገራችን ላይ ያው አዳምጣችሁም ሊሆን ይችላል ማታ ላይ ማለት ነው ላይቭ ላይ ይሆን በ10 ቀን ውስጥ ሁሉ ሰውነቴ አልሐምዱሊላ ረቢል ዓለሚን ያለችው ገብታችኋል። በ10 ቀን ውስጥ ለውጥ አይታ ምግብ ይዘጋል። አንደኛ ነገር ወይም ኔስካፌ ከጠጣችሁ ምግብ አይርባችሁም አንደኛ። ሁለተኛ ነገር ደግሞ ከጠጣችሁት በኋላ የምትመገቡት ምግብ የተመጣጠነ ምግብ ማግኘት አለባችሁ። ምሳሌ አሁን ኔስካፌ በሎሚ በጣም ከባድ ነው። ጨጓራ ላለበት ሰው እንደዚህ ውፍረት አጠፋለሁ ብሎ በራሱ ላይ ጉዳት ሊያመጣበት ይችላል። ገብቷቸዋል። ያ ስለሆነ ምን ታደርጋላችሁ መሰላችሁ? እናንተ በትክክል የተመጣጠነ ምግብ ካገኛችሁት ምንም ነገር የሚጎዳው ነገር የለም። እና ደግሞ አብዛኛው ጊዜ የምናገረው ነገር አንድ ነገር አለ እኔ ማለት ነው። ምግባችሁ የምታስተካክሉ ከሆነ እራሳችሁ ላይ ቁርጥ ብላችሁ ኪሎ ይቀንሳለሁ አው ጎበዝ ነኝ ብላችሁ የምታስቡ ከሆነ ሬጂም መጀመር የለባችሁም፣ ስፖርት መጀመር የለባችሁም፣ ወይም ስፖርት ቤት መግባት የለባችሁም። ገብቷችኋል አይደል ውዶችዬ? ስለዛ እናንተ እኔ ባልኩት መሰረት በትክክል የምትጠቀሙት ከሆነ ምንም ነገር የሚከብዳችሁ ወይም ምንም ነገር እንትን የሚላችሁ እንትን ነገር የለም።
እጅግ በጣም ቀላል ነው። እዚህ ጋር ቡና ለሌላችሁ እንደገና አሁንም ኔስካፌ የሌላችሁ ኔስካፌ ያመናል ለቦርጭ አይሆንም ለምትሉኝ ሁላችሁም ይሄ ለእናንተ መልስ ይሆናል ብዬ ተስፋ አደርጋለሁ ማለት ነው። እና ውዶችዬ የምለቃቸው ቪዲዮ ቫይራል እየወጡ አይደለም፣ ለምን እንደሆነ ባላውቅም እና ታብና ሼር አድርጉልኝ እባካችሁ፣ እባካችሁ ነው የምላችሁ፣ እባካችሁ በቃ እኔ በቃ ቃል የለኝም ለእናንተ። ነገር ግን እያበረታታችሁ እያለ ድካም ድካም እያለኝ ነው በአሁኑ ሰዓት እየወረድኩኝ ነው። እኔም መውረድ እኔም መውደቅ የእኔ መውደቅ የሚያስደስታችሁ እንኳን ደስ አላችሁ። እና ወደችዬ የዛሬ ቪዲዮ ይሄን ይመስላል። አጠቃቀሙ ነግሬያቸዋለሁኝ። እና ደግሞ ይሄ ለእናንተ እቺ ወንትን ልጅ የተሸከመች ያኔ ስላቸው ወንትንም አቦ ያረገዘች ሴት ወይም አራስ ቤት የሆነች አይፈቀድም። በነገራችን ላይ እኔ ቲክቶክ ላይ በጣም እያየሁ ነው። ለወለዳችሁም ሴቶች ይሆናል ከሙን ተጠቀሙ እያሉ በጣም እያየሁ ነው ማለት ነው። ነገር ግን አይፈቀድም። ሲጀመር ከሙንና ሎሚና ዝንጅብል መጠቀም ደግሞ በጣም ከባድ ነው ለአራስ ቤት። አንደኛ ነገር ደሞ እየመጠጣት ነው የምትሄደው። ሁለተኛ ነገር ደግሞ ጡቷ ያደርቅባታል። ምክንያቱም ደም ስለሚቀንስ ማለት ነው። እና ደም ይቀንሳል። አሁን በተለይ አሁን ከሙን ደም ብዛት ያለበት ሰው ቢጠቀም እጅግ በጣም አሪፍ ነው። ምክንያቱም ደሙ ይቀንሳል ማለት ነው። እና አሁን አንዳንድ እህቶች በጣም እያየኋችሁ ነው። ለላይክ ብላችሁ ለፎሎ ብላችሁ እያየሁ ነው ያለሁት ውድ እህቶቼ። አንደኛ ነገር እኮ እህቶቻችሁ ቢጎዱ እኮ ምንም ነገር የእናንተ ላይክ እና የእናንተ ፎሎ ምንም አያረግም ማለት ነው። ነገር ግን በስነ ስርዓት ያለው ነገር አንደኛ የምታውቁበት መንገድ እኮ ስለ ከሙን የምታውቁበት መንገድ ብዙ መንገድ አለ። አንደኛ ጎግል አለ። ሁለተኛ ነገር ደግሞ ይሄ እንትን በውስጥ መስመር ይሄ አቦ ምንድን ነው የሚባለው ጀሞ የምትባል አይለች ጀሞ የሚለው ራሱ ጄም ነው የሚለው አፕሊኬሽን ካላቸው ስለ ሁሉ ነገር ይነግራቸዋል። እና ደግሞ ስለ ጤናም አፕሊኬሽን አለ። ስለ ጤናም አፕሊኬሽን አውርዳችሁ መጠቀም ትችላላችሁ። እና ስለ ጤና አፕሊኬሽን ብላችሁ ስትጽፉ ጉግል እንትን ላይ ጉግል ክሮም ላይ ይመጣላቸዋል። ስለዛ ውድ እህቶቼ እናንተ ለፎሎ እና ለላይክ ብላችሁ እህቶቻችሁን አደጋ ላይ እንዳጥሉ ብዬ ነው እንትን የምነግራችሁ። ስለዛ ውዶቼ እናንተ እኔ ያልኳችሁ ነገሮች ምሳሌ አሁን ይሄ የሆድ ድርቀት የሆድ ቁስለት ላለባት ሰው አይፈቀድላትም ይሄ ነገር። የሆድ ቁስለት ካለባት ደግሞ ሆድ ቁስለት ላይ ሄዶ ያቃጥላታል ማለት ነው። እና ይሄ ግን በቀን አንዴ ነው የምፈቅደው። በቀን አንዴ ነው እኔ ነግራችኋለሁኝ። በቀን አንዴ በቂያችሁ ነው ስብ ለማቃጠል። ግን እናንተ በተጠቀማችሁበት ሰዓት ምግቡን መቀነስ ነው። ምግብ መሀፈፍ ነው ያለባችሁ ማለት ነው። መቼም እኔ በሰወዱኛ በንትን መናገር መቼም በንትን መናገር የለብኝም እናንተ እንዲገባችሁ ማለት ነው። አሁን ማታ ላይ ወላሂ 150 ኪሎ ስትለኝ እንዴት እንደደነገጥኩ ግን እኔ ፈነዳው። እኔ እየቀለደችብኝ በቃ ወይኔ ብስሚላ እኔ እንጃ አቦን አላቅም ቃላት ነው የሌለኝ ማለት ነው። ስለዛ ይሄን በቀን አንዴ በመጠቀም ለእናንተም ይጠቅማቸዋል፣ ለሌሎችም ለጓደኞቻቸውም ለጓደኛሽም ሼር አድርጊላት፣ ለቤተሰብም ወፍራም ከሆኑ ሼር አድርጊላቸው። ወላሂ ቀላል ነው። ውፍረት ለመቀነስ ጂም መሄድ ወይም ስፖርት ቤት መሄድ የለባቸው ማለት ነው። ዜድ ቤት ብቻ መምጣት ያለባቸው ማለት ነው። ዜድ ካለች መላ አይታጣም። ዜድ ካለች የሁሉ ነገር መፍትሄ አላት። እና ደግሞ አብዛኞቻችሁ የህመም ማስታገሻ ላላችሁኝ ደግሞ ነግራችኋለሁ። የህመም ማስታገሻ አብዛኞቻችሁ እየነገራችሁ ነው። የህመም ማስታገሻ እያላችሁ ነው። የህመም ማስታገሻ የምን ማስታገሻ እንደሆነ ባላቅም በሽታው ያለባችሁን በሽታ ጻፉልኝ። እኔ ደግሞ ለብዙዎቹን አማክሬ ለብዙዎቹን ጠይቄ ነው መጀመሪያ ቪዲዮ የምሰራላችሁ። ስለዛ እናንተ የሚጠበቀው ነገር ከላይ ኮሜንት ማስቀመጥ፣ ከታች ደግሞ ላይክ ማድረግ እንዳትረሱ። ወዳችኋለሁ ውዶቼ። መልካም ቀን ተመኘሁላችሁ። እጅግ በጣም ነው የምወዳችሁ። አጠቃቀሙ እንደገባችሁ አውቃለሁ፣ ተስፋ አደርጋለሁኝ። አጠቃቀሙ ነግሬያችኋለሁኝ። አንዳንድ ማንኪያ እያደረጋችሁ ሎሚውን ቆራርጣችሁ ከሙሉን አንድ መላቂያ አድርጋችሁ መጠቀም ትችላላችሁ። እና ደግሞ በባዶ ሆዳችሁ መሆን አለበት። በቀን አንዴ መሆን አለበት። ምግብ ሳትበሉ ምግባችሁን ተቆጣጠሩ። የምትመገቡት ምግብ ወደ ሆዳችሁ የሚገባውን ምግብ ማስተካከል አለባቸው። ሌላኛው ነገር የምትጠይቁት ነገር ካለ አህለን ወሰህለን ወመርሐባን ብለናል። እኔ ደግሞ ከእናንተ ጋር ለመቆየትም ሆነ ጥያቄያችሁን ለመመለስ ዝግጁ ነኝ የኔ ማሮች እና የኔ ፍቅሮች። እና አብዛኞቻችን ጀፍ የእግራችን እንትን አስተካክልን ብላችሁናል። እሱም ይዤላችሁ እመጣለሁኝ። መርሀባ አህለን ወሰህለን ወመርሐባን ብያለሁኝ። ተቀብያለሁ። አስተያየታችሁም ደግሞ መጥፎውንም ጥሩንም እየተቀበልኩ ነው ያለሁት። ይሄን ቪዲዮ የምትወዱ ከሆነ ላይክ እና ሼር አትርሱ። መልካም ውሎ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።